ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን እንዴት ናችሁ? እንግዲህ የዓለማችን ወቅታዊ ጉዳይ እጅግ ከማሳሰቡም በላይ የዓለማችንን መገናኛ ብዙሃንን በመቆጣጠሩ አሳሳቢነቱ በጣም በመጉላት ላይ እየተገኘ ነው። ይህንን ደግሞ በማስከተል በተደጋጋሚ እንደ ምጽአቱ አዋጅ ነጋሪ ሚዲያ በዚህ ጉዳይ ላይ ቀደም ሲልም ይሄ ጉዳይ ከመከሰቱ በፊት በመዘገብም በመተንተንም ላይ ነበርን። በተለይም ደግሞ ከፓስተር አለማየሁ ነሙ ጋር በየቀኑ ወቅታዊ መረጃዎችን ወደ እናንተ እያደረስን እንደሆነ ይታወቃል። በተለይም ደግሞ ይህ ሰሞኑን የተጀመረው ወቅታዊ ክስተት የመጽሐፍ ቅዱስ እይታ ምንድን ነው የሚለው በማለት በርካታ ትንታኔዎችን ወደ እናንተ ስናደርስ ቆይተናል። በአሁኑ ሰዓት እንግዲህ ይህ ጉዳይ በጣም ከማሳሰቡም የተነሳ በዚህ ጉዳይ ላይ ስነ ፍጽምታዊ ትንታኔን በማስመልከት ከፓስተር አስፋው በቀለ ጋር አጠር ያለ ውይይት ይኖረናል። በዚህ ውይይት እንግዲህ በርካታ ጠቃሚ መረጃዎችን፣ ትምህርቶችን እንደምትወስዱ ተስፋ እናደርጋለን። ከዚች መሸጋገሪያ በኋላ ተመልሰን እንመጣለን። ይልቃል አስራት ነኝ ከምጽአቱ አዋጅ ነጋሪ አገልግሎት። ተመልሰን መጥተናል አድማጮች። ከፓስተር አስፋው በቀለ ጋር ወደምናደርገው አጠር ያለ ውይይት እናመራለን። ሰላም ላንተ ይሁን ፓስተር አስፋው፣ እንደምን አለ? እግዚአብሔር ይመስገን። እንደምን አለ ወንድሜ ይልቃል? እግዚአብሔር ይመስገን። እንግዲህ በካናዳ ያለች በዛየን ግሎሪ ቸርች ወይም ደግሞ በጽዮን ክብር ቤተክርስቲያን በመጋቢነት እያገለገልክ ትገኛለህ። እንዲሁም ደግሞ በተጨማሪም ዛየን ግሎሪ ዩቲዩብ ቻናል ከፍተህ ሰፊውንም ማህበረሰብ እንዲሁ እያገለገልክ ትገኛለህና በጣም ከተጣበበ ጊዜ እንግዲህ ተሻምቼ ሰዓትህን ጥሬን ተቀብለ ስለተገኘህልኝ በምጽአቱ አዋጅ ነጋሪ ተከታታዮቻችን ስም እጅግ ላመሰግን ወደድኩ። እግዚአብሔር ይመስገን። ጌታ ስለረዳን ጊዜውን ስላመቻችልን እግዚአብሔር ይመስገን። በደስታ አብሬያችሁ ማሳለፍ አግኝቻለሁ እድሉን። እግዚአብሔርን አከብራለሁ። ተባረኩ። እግዚአብሔር ይባርክ። እንግዲህ በማስከተል ወደ ጥያቄዎቹ ሄድና እስኪ ሰሞኑን በመካከለኛው ምስራቅ አካባቢ እንግዲህ እየተከታተልን ያለነው ጉዳይ በጣም ወቅታዊ ነውና በመጽሐፍ ቅዱስ አንጻር ሲፈተሽ በተለይም ደግሞ እነዚህ ትንቢታዊ የሆኑ መልእክቶችን ጨምሮ የተለያዩ የእግዚአብሔር ሰዎች እያስተላለፉ ያሉትም መልእክት አለና ከዛ አንጻር እስኪ በተዳሰሰልን። በጣም ጥሩ ጥያቄ ነው። ምክንያቱም ብዙ የሚያወያየና ብዙዎች የራሳቸውን አስተያየትም የሚሰጡበት ጉዳይ ስለሆነ የትንቢት ነገር ሰሞኑን በሚድል ኢስት በመካከለኛው ምስራቅ ያለው ነገር ሁሉንም ሰው ያሳስባል። ግን አንዳንዶች የትንቢት ፍጻሜ ነው የሚሉት ነገር አለ። ግን ወደኋላ ታሪክን ማየት ጥሩ ነው። አንዳንድ ጊዜ ትንቢት ግራ ቀኝን አይተህ በእግዚአብሔር ቃል መዝነህም ነው። እንደገና ሂስቶሪካል ደግሞ የሆነ ባክግራውንድ አለው እና በመካከለኛው ምስራቅ በግጭትና በጦርነት ጉዳይ ላይ አዲስ አይደለችም። ሚድል ኢስት ሁል ጊዜ ጦርነት አለ። ቢያንስ እስራኤልና አረብ ወደ 7 ጊዜ ተዋግተዋል በተለያየ ጊዜያቶች እና ወደ 1948 እስራኤል ነፃነት ካገኘች በዩናይትድ ኔሽን እንደ ሀገር ሪኮግናይዝ ወይም እውቅና ካገኘች ጀምሮ ከዛ ጊዜ ጀምሮ ከፍልስጤን ጋር ኢሹ የጀመረው ወይም ግጭት የጀመረው
የዛን ጊዜ 5 የአረብ ሀገሮች እስራኤልን ሊወጉ ተነሱ። ግብፅ፣ ኢራቅ፣ ዮርዳኖስ፣ ሊባኖን፣ ሶሪያ እነዚህ በሙሉ ተባብረው በአንድነት በእስራኤል ላይ ተነስተው እንደውም በጣም ኃይለኛ የትንቢት ፍጻሜ የሚመስል ወደ ብዙ ሀገሮች የተባበሩበት ጦርነት በ1948 ከዛም በ68 የተደረገዋል እና በዚህ በ48ቱ ጦርነት የኔጌቭ በረሃን፣ ግብፅን፣ እስራኤል ይሄ ሳይና ፔኒንሱላ የሚባለውን አካባቢ በሙሉ ተቆጣጠረች። እንደውም ከዛ ጋዛን አልለካችም። በ56 ግን የስዌዝ ጦርነት ሆነ። እሱ የስዌዝ ወሽመጥ የኔ ነው የኛ ነው በሚል በዛ ሰጥ አገባ የተደረገ ጦርነት ነው። በ67 ግን የ6ቱ ቀን ጦርነት ሲሆን እስራኤል ግብፅን፣ ሶሪያን እና ዮርዳኖስን በወረሯት ሰዓት ላይ ድንገት ነው የመጡባት። ከዚህ የተነሳ ብዙ ጦርነቶች ተደርገዋል። የግብፅ አውሮፕላኖች ገና ሳይነሱ በ1 ሰዓት ውስጥ እንደተደመሰሱ ታሪክ ይናገራል። በዚህም እንደገና የግብፅ ሌላ ሳይና ፔኒንሱላ አሁንም በስፋት የያዘባት፣ ዌስት ባንክን ያዘች፣ ኢየሩሳሌምን ያዘች እስራኤል እና እያንዳንዱ ጦርነት እስራኤል ሲያጠባ ሳይሆን ሲያሰፋት ትመለከታለህ እና በ73 የዮም ኪፑር ጦርነት የሚባል ነበራቸው ለሳምንታት የተዋጉት እና በ79 እስራኤልና ግብፅ ሲስማሙ ጦርነቱ አቆመ። በ82 እስራኤል ከሌባንን ጋር ተዋጋች። ይሄ በዚህ የፍልስጤማውያን ነፃ አውጪ ፒኤልኦ የሚባል ነበር ያኔ ያሲር አራፋት በህይወት እያሉ። በ85 እስራኤል ሊባኖስን ለቃ ወጣች። በ2006 ህዝቡላ እስራኤልን ሲወር ትመለከታለህ። በ2023 ላስት ይር ሐማስ እስራኤል ላይ ድንገት ጥቃት አድርጎ እስካሁን ድረስ አልጠፋ ያነሳት ትመለከታለህ። እና ወደ አሁኑ ታሪክ ስንመጣ የፖለቲካ ኮመንቴተርስ ወይም የሚያብራሩ ሊቃውንት የሚሉት እንግዲህ የራሳቸው ሀሳብ ይኖራል። ግን በጣም ሮንግ የሆነ ካልኩሌሽን ወይም የተሳሳተ ካልኩሌሽን አቅምን ካለማወቅ የመጣ ነገሩ ይመስለኛል። እስራኤልን በማይሆን ሁኔታ ወደ 1000 ምናምን ሰዎች ገለው ማርከውባቸው እስካሁን አልበረደም። ጋዛ በአብዛኛው እንደማይሆን ሆና ተደምስሳለች። ህዝቡላ አሁንም ሮኬት ይወረውራል። ኢራን ብዙ ሚሳይሎች ትወረውራለች። ጦርነቱ አላቆመም። አሁን ግን ሪሰንት አሁን በሰሞኑን ባለው ዜና ላይ እንደሆን ኢራን በጣም በታላቅ ፍራቻ ውስጥ ነው ያለችው። አሜሪካኖች እያማለዱ ነው አትንኩ የሚል ለምን ኒውክለር ፓወሩን ከመጡባቸው ሌላ ዲዛስተር ይፈጠራል የሚል አለ እና ዜናውንና ፖለቲካውን ወደ ጎን ብለን ግን መጽሐፍ ቅዱስ ምን ይላል ስለዚህ ግጭት ላልከው ጥሩ ጥያቄ መጽሐፍ ምን ይላል? ኢየሩሳሌም በጭፍራ ተከባ ስታዩ ይህን ጊዜ አስተውሉ ብሎ ጌታ ሉቃስ 21 አካባቢ የሚናገረው ቃል አለ። 21-20 ባልሳሳት ይሄ አዲስ ነገር አይደለም ነው። ማቴዎስ 24 ላይ ጌታ አስቀድሞ የተናገረዋል። የጦርንም ወሬ ትሰማላችሁ የሚለው ሌላው ትንቢት ነው። ይሄ ጦርነቱ እያስፈራ የሚመጣው ምን ሲሆን ነው? አገሮች አላያንስ ይወስዳሉ። አየህ አሁን ልክ ኢራን ስትነሳ ራሻም አብራ ትጠጋለች። ምክንያቱም ራሻ እና ኢራን አንደኛ ትንቢትም አለ፣ እነሱን የሚያስተባበር ትንቢት አለ። አሁን ባለው ፖለቲካል ሁኔታም ደግሞ ኢራን ሶቪየት ህብረት ወይ ወደ ራሽያ ከዩክሬን ጋር ላላት ጦርነት ድሮኖች ሰፕላይ የምታደርገው የምትረዳው እሷ ናት። ኖርዝ ኮሪያ እና እሷ ናት። ስለዚህ በፖለቲካ ተጣምረዋል እና ይህ አሁን ያለው የዓለም አሰላለፍ ራሱ ወደ መጨረሻው ዘመን ላይ እያጋደለ እየመጣ እንዳለ ትመለከታለህ። መዝሙር 83 ቁጥር 4 ምንድን ነው የሚለው? ኑ ከህዝብ እናጥፋቸው ደግሞ የእስራኤል ስም አይታሰብ አሉ ብሎ ስለ አገሮች ትብብር ይናገራል። ስለ አመፅ፣ ስለ አድማ በእስራኤል ላይ ስለመነሳት። ግን ዘካርያስ 12 ላይ ሄደ ብታይ እነሆ ኢየሩሳሌምን እና በዙሪያ ላሉት ለአሕዛብ ሁሉ ይላል የመንገድ ዋንጫ አረጋታለሁ። ኢየሩሳሌም ስትከበብ በይሁዳ ላይ እንዲህ ይሆናል። ደግሞ ኢየሩሳሌምን ለአሕዛብ ሁሉ ከባድ ድንጋይ አደርጋታለሁ። የሚሸከሟት ሁሉ እጅግ ይቆስላሉ። የምድር አሕዛብ ሁሉ በላይዋ ላይ ይከማቻሉ። አየህ ትንቢቱ ይሄ ነው። የምድር አሕዛብ ሁሉ ይከማቻሉ። የሚመጣ አንድ ትልቅ ፒክቸር አለ፣ ክምችት አለ። አሁን የምታየው ጦርነት እንደኔ መረዳት ይህንን ክምችት የሚፈጥር ነው። ኤኒቲንግ እስራኤል ላይ የሚነሳ ግጭቶች ወደ
ክላይማክሱ እየጨመረ ይሄዳል። በተለይ በመጨረሻው ዘመን ከበፊቱ ጦርነቶች ይልቅ አገሮች ሁሉ እየገቡበት ነው ያለውት። የአረብ ሊግ እየገባበት ነው። አሜሪካ፣ ራሻ፣ ኢቨን ቱርክ፣ እነዚህ ሀገሮች ሁሉ መርጅ እየተቀራረቡ ነው ያሉት ወደዛ ወደ ትልቁ ትንቢትና ይከማቻሉ የሚለው ነገር የሚነግረኝ ወደ መጨረሻው ጉዞ ወደ ጎግ ማጎግ ጦርነት የሚያቀና ይመስላል። ግን አሁን ያለው ገና መንደርደሪያ ነው፣ ግዝፍ ነው። ገና ሊጭረው ይችላል። በጣም ጥሩ አድርገህ ነው ያስቀመጥከው ፓስተር፣ እግዚአብሔር አብዝቶ ይባርክ። ወደዛኛው ያው እንግዲህ ተከታዩ ጥያቄ እሱንም የሚዳስስ ስለሆነ ምናልባት አንዳንድ በዚህ በስካቶሎጂ ዘርፍ ላይ ያሉ ሰዎች ሲተነትኑም እሰማለሁና ይሄ ጦርነት በተለይ ቅድም ያነሳኸው ያለፈው ኦክቶበር ላይ ሐማስ ጥቃት ያደረሰበት ስያሜ ነበረው፣ ዘመቻ አላስካ የሚል ስያሜ ነበረውና አላስካ የሚለው ደግሞ ስናስብ የፈረሰው የሰለሞን ቤተ መቅደስ አናት ላይ የተገነባ መስጊድ ይመስለኛል እና እስራኤል ደግሞ ቤተ መቅደሱን ለመገንባት እያደረገችው ያለው እንቅስቃሴ አለ እና በሌላ ወገን ደግሞ ያን ነገር ለመከላከል ደግሞ በተለይ በኢራን ሳይድ ያለው ወገን ይሄ ነገር እንዳይሆን አስቀድሞ የመከላከል እርምጃ ነው ብለው የሚተነትኑ ወገኖችም አሉና ምናልባት እንደው ከዚህ ጋር ሊያያዝ ይችል ይሆን? ምክንያቱም በግልጽ አንድ ሰሞን በተለይ ደግሞ እነዚህ ቀያይ ጥጆች በተመለከተ ብዙ ነገሮች እየተራገቡ ነበርና በተጨማሪ ደግሞ ዘ ቴምፕል ኢንስቲትዩት የሚባል ተቋም አለና እሱ በየጊዜው ሪፖርት ያደርጋል እና የዛ ተጽዕኖ ነው ወይስ እንደው መጽሐፍ ቅዱሳዊ ትንቢት ይፈጸም ዘንድ ነው? ተጨማሪ ባጭሩ ብታስቀምጥልን። የቤተ መቅደሱ ጉዳይ አላስካ ውስጥ መስጊድ እንዳለ ቢሆንም መቅደሱን ለመስራት በቂ ቦታ አላት እስራኤል። ለነገሩ ትንቢቱን በትክክል ከተመለከት ነው የደብረ ዘይት ተራራ ፊት ለፊት የምስራቁ በር አለ። የምስራቁ በር ፊት ለፊት ወደ ቅድስተ ቅዱሳኑ የሚያሳይ ስለሆነ አሁን የምስራቁ በር እንደተዘጋ ነው መሲህ እስኪመጣ ድረስ። ያው ትንቢቱን ታውቀዋለህ በዘካርያስ መጽሐፍ ላይ እና ያ የምስራቁ በር አልተከፈተም። ያ የምስራቁ በር ሲከፈት ወይም ደግሞ እዛ መስመር ሊሄድና ቀጥታ ከሄድክ ያ በር ቢከፈት ከፊት ለፊት ያለው ቦታ ምክንያቱም በአጠገቡም የአሕዛብ አደባባይ ይሆናል ይላል። አሁን ያለው መቅደስ እዛው ሆኖ አጠገቡም መስራት የሚችል በቂ ቦታ አለ ለመቅደሱ። ስለዚህ ምናልባት ጸረ ክርስቶስ ሊያስማማቸው የሚችለው ነገር ይህን ሀሳብ ይዞ ሊሆን ይችላል። እናንተ እዚህ ጋር አምልኩ፣ እናንተ እዚህ ጋር አምልኩ፣ ሳይድ ባይ ሳይድ። ስለዚህ ቀዩ ጊደርን እያገኙ ነው። ቴምፕል ኢንስቲትዩት እንዳልከው ሁሉን ነገር ሪሰርች ያደርጋሉ። ከልብሱ ጀምሮ ከቀለማት ጀምሮ የመቅደሱ እቃዎች በሙሉ ተሰርተዋል እና ምንም የጎደለ ነገር በጣም ሬዲ ናቸው፣ ተዘጋጅተዋል። አሁን ግን ዋናው ያንን ትሪገር የሚያደርገው መቅደሱን ለመስራት ትሪገር የሚያደርገው ነገር ገና አልተጀመረም። ምክንያቱም አንደኛ ሊቀ ካህኑ ከሌዊ ዘር መሆን አለበት፣ አይደለም ከአሮን ዘር መሆን አለበት። ሊቀ ካህኑ ቀዩ ጊደር መገኘት አለባት። የተወሰኑ ነገሮች ያስፈልጓቸዋል እና ግን ሌላው ደግሞ የሚያምኑት አይሁዶች የሚያምኑት መሲህ ሲመጣ ነው እንዲህ የሚሆነው ነው የሚሉት። መሲሃቸው አልመጣም። ብዙ መሲህ የመሰላቸው ሰዎች ነበሩ ከተማ ላይ። እነሱም በየዘመናቸው ከዚህ መሲህ ይሆን ብለው ይጠይቃሉ እና መሲህ አላገኙም። መሲሁ አልመጣም። ስለዚህ ያ ነገር የሚሆንበት ጊዜ ገና ይመስለኛል። ከእንትኑ በፊት ይሰራሉ ብዬ አላስብም። ከዚህ ጦርነት ጋር እያያዛል ብዬ ባላስብም ወደዛ ለመድረስ ገና ይመስሉኛል። ምክንያቱም የፖለቲካው መድረክ በደንብ አልተሰራም። ይሄ ሰላሙ ከፍልስጤሞች ጋር ሰላም ስለሌለ እዛ ጋር ምንም ነገር ቢሰሩ እሳት ነው የሚጫረው እና ብዙ ከባድ ነገሮች ስላሉ አይመስለኝም። ገና ጊዜ ገና ይመስለኛል። አሜን አሜን። እግዚአብሔር አብስቶ ይባርክ ፓስተር አስፋው በቀለ። ይህ ክፍለ ጊዜ በዚህ አላበጣም። ቀጣዩን ክፍል ለሚቀጥለው ክፍለ ጊዜ ይዘን እንቀርባለን። እስከዚያ ድረስ ሰላም ለእናንተ ይሁን። አዘጋጅና አቅራቢ ይልቃል አስራት ነበር።
ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት መልካም ጊዜ